ከዚህ በፊት ለቡ 1 እና 2 ላይ እነዚህን የምታዩቸውን ህንፃዎች ሀያት ፈረስ ቤት አካባቢ ይሄንን የምታዩትን ግዙፍ ህንፃ ላፍቶ ላይ ይሄንንና ሳር ቤት ቫቲካን ኤምባሲ አካባቢ በተባለው ጊዜና የግንባታ ጥራት ለደንበኞቹ ያስረከበው ቴምር ሪል ስቴት አሁን ደግሞ የግንባታ ደረጃቸው ከ25% እስከ 85% የደረሱ ለሱቅ አገልግሎት የሚውሉ ፒያሳ ላይ ቡልጋሪያ ላይና ገላል ላይ ያለው ሲሆን ለመኖሪያ ቤት አገልግሎት የሚውሉ ደግሞ አዋሬ ቡልጋሪያና ሳር ቤት አካባቢ ስላለኝ በተባለው ጊዜና በተባለው የግንባታ ጥራት ስለማስረከባችሁ መታችሁ መገበያየት ትችላላችሁ ብሏችኋል ቴምር ሪል ስቴት። ሰላም እንዴት ነሽ? ዛሬ ቴምር ፕሮፐርቲ ላይ በመገኘት ከ30 እስከ 35% ዲስካውንት እንዳላቸው ሰምተን ነበረ። ቴምር ፕሮፐርቲስ ኦልሞስት 10 ዓመት ሆኖታል። ቴምር ላይ ሲመጣ ይገንባልህ ነው። እዛ ጋር የምታዩ ደግሞ አያት አካባቢ ነው። ከ30 እስከ 35% ዲስካውንት ላይ ናችሁ የሚባለውን ነገር ሰምተናል። ኦልሞስት ወደ 17 ዓመት 18 ዓመት ኤክስፒሪየንስ ባላቸው ከተማው ላይ ወደ 17-18 ፕሮጀክቶችን ጥራን እያደረግን ያለ ነው እና እንግዲህ አዲስ አበባ ውስጥ ብዙ የሳይት ቦታዎች እንዳላችሁ ሰምተናል እና ወደ 22 ሳይቶች አሉን አዲስ አበባ ላይ ማለት ነው። ሰላም እንዴት ናችሁ? የሣሪስ ቲቪ ተከታታዮቻችን ዛሬ ቴምር ፕሮፐርቲ ላይ በመገኘት ከ30 እስከ 35% ዲስካውንት እንዳላቸው ሰምተን ነበረ። እሱን ለማረጋገጥና ሪቪው ለማድረግ ነው የመጣ ነው። ተከታተሉ። ሰላም እንዴት ነሽ? ደህና ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። ቴምር ፕሮፐርቲስ ይባላል። እሺ ስምህንና የስራ ድርሻህን? እሺ ስሜ ዮሐንስ አፈወርቅ ይባላል። ስራ ድርሻዬ ደግሞ ሴልስ ሱፐርቫይዘር ነው ቴምር ላይ። ዌልካም። ትንሽ ቪዚት እናድርጋችሁ። እሺ ደስ ይለኛል። ቴምር ፕሮፐርቲስ ኦልሞስት 10 ዓመት ሆኖታል። እስካሁን ባለንበት ሂስትሪ እንዲሁም ላይ 7-8 ፕሮጀክቶችን ሰርቶ በማስረከብ አሁን እዚህ ጋር እንደምታያቸው ብዙ ስሪዲዎች ደግሞ ግንባታ ላይ ያሉ እንዲሁም አሁን መረከብ ላይ የደረሱ ፕሮጀክቶቻችን ናቸው። ትንሽ ሪቪው ላስደረግሽ። ይሄ ኦፊስ ስቴሽናችን ነው። ደንበኞች እዚህ ጋር ሰርቭ የሚደረጉበት ቦታ ነው። ይሄ ገላን ሱቃችን ነው የሚገኘው ቃሊቲ አካባቢ። ምናልባት ለኮሜርሻል ፐርፐዝ ሰዎች ቢፈልጉ በደንብ ማርኬት ላይ ተጠንቶ እየገነባ ነው ያለ ፕሮጀክት ነው። ሁለተኛው ደግሞ ወደ ፒያሳ አካባቢ ነው። ኦልሞስት ወደ መረከብ እየደረሰ ያለ ቤት ነው። መኖሪያ ከስር ፓርኪንግ ቦታዎች አሉት፣ በቂ ፓርኪንግ። ዲሴ ትምህርት ቤት ጋር የሚገኝ ፕሮጀክት ነው። እዛ ጋር የምታዩ ደግሞ አያት አካባቢ ነው። በ2 ዓመት ጊዜ ውስጥ ሰርተ ነው አሁን ላይ ደንበኞችን ለማስረከብ ዝግጅታችን እየጨረስንበት ያለ ሁኔታ ላይ። ጥግ ላይ የምታየው ሳር ቤት አካባቢ የሚገኝ ፕሮጀክታችን ነው። ከተማው ላይ ወደ 17-18 ፕሮጀክቶችን ጥራን እያደረግን ያለ ነው እና አሁን ላይ እነዚህን ፕሮጀክቶች ገንብተን ለማስረከብ ሽርጉድ ላይ ነው። ዲቴይል ነገር ማውራት እንችላለን። እንግዲህ ዮሐንስ እንዳየሁት ከሆነ ኦፊሳችሁ በጣም ነው የሚያምረው እና ከ30 እስከ 35% ዲስካውንት ላይ ናችሁ የሚባለውን ነገር ሰምተናል። ከዛም በተጨማሪ ደግሞ ቴምር ፕሮፐርቲ ከሌሎች ሪል ስቴቶች ለየት ያደርገዋል ብለህ የምታስበውን ነገር አጠቃለው ትነግረኝ። መልካም። እሺ አመሰግናለሁ ለኮሜንትሽ በመጀመሪያ ደረጃ። ሁለተኛ ደግሞ ለጥያቄሽ አስተያይዤ ልመልስ ስል ቴምር ፕሮፐርቲስ እንደ ድርጅት ኦልሞስት 10 ዓመት ሆኖናል እና ከዚህ በፊት ባለን ኤክስፒሪየንስ ቤቶች ላይ ነበረ ምንሰራ የነበረው። ቤቶች በመገንባት አክሲዮኖችን ከአክሲዮን ጋር ሼር በማድረግ ማለት ነው እና ኦልሞስት ወደ 17 ዓመት 18 ዓመት ኤክስፒሪየንስ ባላቸው 2 ወጣቶች ነው የተገነባው። አሁን ላይ ደግሞ ወደ ክላይንቶች ሳይድ ሲመጣ በደንብ ሴፍ እንዲሆኑ ፕሮጀክቶቻችን የሊዝ እስከ 99 ዓመት ድረስ የተከፈለባቸው ፕሮጀክቶች ናቸው እና ካርታ ለማውጣት አንድ እሱ አያግደንም፣ ሁለት ግንባታዎቹን ስንገነባ ጥራትና ዘመን አፈራሽ በሆነ ማቴሪያሎች ነው የምንገነባው። ለዛም ደግሞ ከታሰበለት ጊዜ ቀደም ብሎ ቶሎ እንዲደርስ ግብአቶችን በደንብ ይዘን ነው የምንገነባበት ሁኔታ። ሶስተኛ ደንበኞች 15-17 ዙር ያከፋፈሉ ሁኔታ ያቅፉና ምንም የከፈሉ ሳይመስላቸው ቀስ ያሉ እንዲከፍሉበት የሚያደርጉበት ፕላትፎርም ነው የምንጠቀመው። እነዚህ ነገሮች እናቅፋለን እንደ ቴምር ማለት ነው። አራተኛ ሎኬሽኖቹ ደግሞ በዚህም
በኢንቨስትመንትም በመኖሪያም ብታዩት በደንብ ቫልዩ ይኖረዋል ብለን የምናስበው የልጆች መጫወቻ ያቀፈ ቤተሰቦች በሚኖሩበት ሰዓት ላይ ጥሩ እይታ ጥሩ ነገር እያዩ እንዲኖሩ ሞር ከካሬዎቹ ጀምሮ በደንብ ጥናት አድርገን ነው የምናመጣው። ለዛ ነው ትንሽ ለየት አድርጎ ገበያው ላይ የመጣ ነው ማለት ነው። እሺ እንግዲህ አዲስ አበባ ውስጥ ብዙ የሳይት ቦታዎች እንዳላችሁ ሰምተናል እና እስቲ ከነዛ መካከል የጨረታችሁ ሳይት ካለ እንዲሁ በጅምር ያለም ከሆነ እስቲ ቦታዎቹን በዛው ብትገልጽልኝ። መልካም አሉ ወደ 22 ሳይቶች አሉን አዲስ አበባ ላይ ማለት ነው። ቴምር ላይ ሲመጣ የቲን ይገንባልህ ነው የተረከቡ ቦታዎችም እንዳሉ ሆኖ ለምሳሌ ወደ አያት አካባቢ የተረከቡ ቤቶች አሉ። አሁን ሊረከቡ የደረሱ አሉ። ወደ እዚህ ጋርመንት አካባቢ ጋርመንት ጀርባ የተረከቡ አሉ። 4 ኪሎ አካባቢ አለ። አጠና ተራ አካባቢ አለ። እነዚህ ህንፃዎች ላይ ሰርተን ያስረከብናቸው አሉ። ኦልሞስት የኪራይ እየሰበሰቡ ከስተመሮች የሚኖሩ በዛው ልክ ያሉ አለና ደንበኛ በዚህ ሳቲስፋይ ነው። ስናስረክብ ደግሞ ምንድነው መሰለሽ 3 ዓመት ጊዜ ካቀድን ኦን ታይም ነው እስካሁን ድረስ። ምናልባት የሀገር ኮንዲሽን ይዞን ከሆነ እሱን እንኳን ተቋቁመን አልፈን ነው በዚህ ልክ የማስረከብ ሁኔታ ላይ። ሌላ ምንድነው ደንበኛ ስጋቱ ብለን ደግሞ እናያለን። እሱ ጎን ለጎን ማለት ነው። ግንባታም ላይ ስንመጣ ቶሎ ለማስረከብ መለስ ያሉ ካሬዎችን ነው የምንይዘው። ለምን ሂውጅ ሲሆን በጣም ጊዜ ሊፈጅ ስለሚችል አንዳንድ ህንፃዎችን ቶሎ እየጨረስን ነው የምንለውና ሳር ቤት አካባቢ 5-6 ሎኬሽን 5-6 ፕሮጀክቶች አሉ። ፒያሳ አካባቢ ይኖረናል። ተክለ ሃይማኖት አካባቢ አለ። አያት አለ። ቃሊቲ አካባቢ አለ። በቅርቡ ደግሞ መገናኛ ካሳንቺስ አለን ኦልሬዲ የሚሸጥ። በቅርቡ ደግሞ ወደ መገናኛ አካባቢ ቦሌን እናዳረሳለን ብለን እናስባለን። እሺ ይሄን ተያይዘው እንግዲህ አንዳንድ ጥያቄዎች ላንሳልህና ስለ ካሬያቸው እስቲ በዛው አንዳንድ ነገር ብትለኝ። ካሬያቸው ብዙ ጊዜ እኛ የምንጠቀመው መለስተኛ ካሬዎች እስከ ትልቅ ካሬ ድረስ እንጠቀማለን እና ሚኒመም ከ45 ካሬ ጀምሮ ስቱዲዮዎች ይኖራሉ። 60 ካሬ ባለ 1 መኝታ ቤቶች፣ 70 ባለ 1፣ 70 ባለ 2 አንድ ፓርቲሽናቸው ተጨምሮ ደንበኛ በ60 ካሬ እንኳን ቢወስድ 2 መኝታ ቤት ሊያደርግበት የሚችል ዲዛይን ምናቀርበው ማለት ነው። በደንበኛው ፍላጎት መጀመሪያ ባለ 1 ሊሆን ይችላል፣ ግን ደግሞ በራሱ ፍላጎት ትንሽ ነገር ጨምሮበት ባለ 2 ራሱ ሊያደርግበት የሚችል። አንዳንድ ደንበኛ ትንሽ ቤቶች በብዛት የሚፈልግበት ሚስ ይኖራል። ትናንሽ ቤቶች ላይ እነሱንም ያቀፈ ነው። በዛው ደግሞ ቤተሰብ ደግሞ ሲያቅፍ ደግሞ ቤተሰብ ማቅፎ ትላልቅ ቤቶች ላይ ትላልቅ መኖር ይችላል። እሱንም ደግሞ ያቀፈ ነው። ፕሮጀክቶቹ የጧት ፀሐይ በደንብ የሚያገኙ ፕሮጀክቶች ናቸው። ሲሊንጋቸው ሰፊ የሆነ ነው። ቤት በዛ ልክ ሰፋ ሲል ደግሞ በደንብ ጥራት ይኖረዋል። ጥንካሬያቸው ኮንክሪት ነው የምንሆነው። በዚህ የታቀፈ ነው ፕሮጀክቶቹ። ካሬዎቹ 50 ካሬ፣ 60 ካሬ፣ 70 ካሬ፣ 80 ካሬ እንዳለ ብዙ ኦፕሽኖች አሉ። ሁሉንም ማህበረሰብ ያማከለ ሱቅ ላይ ከ14 ካሬ ጀምሮ አለ ሱቅ ላይ ማለት ነው። አሁን ለምሳሌ እኛ ያለንበት ራሱ እንደዚህ ኦልሞስት 14-16 ካሬ እስከ 20 ካሬ ፉል ፊኒሽ ሰርተን ነው የምናስረክበው ማለት ነው። እሺ ያከፋፈል ሁኔታውን በዛው ያከፋፈል ሁኔታ ላይ ምን አቅፏል መሰለሽ? ብዙ ጊዜ በዲስካውንት እንታወቃለንና ይሄን ዲስካውንት ስናቀርብ ግን ግብአቶቹን ከራሳችን ነው የምንወስደውና ኢንፍሌሽን እንዳያጠቃን ብዙ ነገሮች እንዳያጠቁን የትኛውም የምንሰበስበው ፋይናንሶች ለህንፃው መገንቢያ ግብአት ነው የምንጠቀምበት። 65-35 ኦፈር አለን፣ 70-30 አለን። ደንበኞች 65% ሲከፍሉ 35% ተመላሽ እናደርግላቸዋለን። ያ ለስም ማዞሪያ ለፊኒሽንግ መስሪያ ሊያግዝ ስለሚችል በዚህ ልክ ዲስካውንት እንሰጣለን። ቀስ ብዬ ደግሞ ልክፈል ሚል ካለ ከስተመር አንድ 15-16 ዙር ያቅፍና በየ3 ወር በየ4 ወሩ 150,000 200,000 300,000 እያለ እንደገዛው የቤት መጠን ስፋት ቀስ እያለ ይከፍላል ማለት ነው። አሁን አንዳንድ ጊዜ ማቴሪያል ሊጨምር ይችላል። እንደዚህ አይነት ነገሮች በሚያጋጥሙበት ሰዓት እንዴት ነው የክፍያ ሁኔታ ይጨምራል ወይስ እንዴት ነው ያላችሁ? እሺ አንድ ደንበኞች ሴፍ እንዲያረጋቸው ካረግነው ሜቶዶች መሃል ላይ አንደኛ የክፍያ ሁኔታ ፊክስድ ነው። ለምን ዛሬ ላይ የገዙት ቤት የዛሬ 3 ዓመትም ቢረከቡት ዛሬ በገዙት ቤት ነው የሚረከቡት እና ምንም አይነት ዶላር ጭማሪም ቢሆን የማቴሪያል ጭማሪም ቢሆን ደንበኛን አታክ አያረግም። እሱን ሴኪውርድ አድርገው ውላቸው ላይ በዚህ ልክ አንቀጽ ሰተን
ቦልድ አድርገን እንሰጣቸዋለን እና ምንም አይነት ጭማሪ እናንተ እንትን እኛም ደግሞ ይሄ ጭማሪ አታክ እንዳያደርገን መጀመሪያ ፕሮጀክቱን ሊያሰራ የሚችል ግብአቶችን እናሟላለን ማለት ነው። በዛ ልክ ቶሎ የግንባታ ጥራትም የሰው ኃይልም ስላለን እስካሁን ያሉት ፕሮጀክቶችም እንደሚታዩ ምስክሮች ስለሆኑ ይሄንን ሊዲንግ ፖይንት ልንይዝ ይችላል። ስለ ዶክመንቶቹ ብትነግረኝ፣ ስለ ዶክመንት፣ ስለ ካርታ እነሱ እንዴት ነው? ታማኝነት ላይ ሰው ብዙ ጊዜ እዚህ ነገር ላይ ስለሚፈራ። እሺ ታማኝነት ላይ ስንመጣ ምን አለ መሰለሽ፣ ከመጀመሪያው የሊዝ 99 ዓመት ከፍለን ነው የምንወስደውና መሬቱ ዋንስ የሊዝ ብር አትጠየቁ። አንድ እሱ ነው እንደዛ ክሩፕ ታርገሽ ችግር የለም። ታማኝነት ላይ ስንመጣ ብዙ ጊዜ ፕሮጀክቶቻችን ጥናት የተደረጉ ፕሮጀክቶች ናቸው። አንድ ጥናት የተደረጉት ሊዝ ሊከፈልባቸው የሚችል ደንበኞች በዛው ልክ ሴፍ ሆነው እስኪረከቡ ድረስ ምንም አይነት ክፍያ ማይጠየቁበትን ሴፍ እናሟለን። ሁለተኛ ደግሞ ሌጋሊቲ ጋር ስመጣ ሊዝ ከፍለን ነው የምንወስደው መሬቱ እና ሊዝ ከፍለን ስንወስድ ከ80 ዓመት እስከ 99 ዓመት ነው የምንከፍልበት። ያን ስንከፍል የቤቱን እናት ካርታ ማግኘት እንችላለን። ከዛ እናት ካርታውን ነው ሸንሽነን ለደንበኛ የምንሸጠው። እሱ ካርታው እስኪወጣ ድረስ ሌጋል የሆነ የቴምርን ያቀፈ ውል እንሰጣቸዋለን። ውሉ በስተጀርባ ባሪ ዶክመንቶች አሉ። እሱ አባሪ ዶክመንቶች የኛ የግንባታ ፍቃድ፣ የኛ የቲን ነምበር፣ የቤቱ ካርታ፣ የምትገዙበት ፍሎር ፕላን፣ እነዚህ ነገሮች አቅፈን እንሰጣችሁና ዋንስ እናት ካርታው ተሸንሽኖ እናንተ ጋር ሲደርስ እናንተ ስማችሁን ታዞራላችሁ ማለት ነው። ካርታ ይዛችሁ ነው መጀመሪያ የምትገዙት። ስትገዙ የገዛችሁበትን ቤት ግን ካርታ የምታገኙት ግን ቤቱ ሲያልቅ ነው። ሴፍ የምትሆኑት አንዳንድ ጊዜ ካርታው እናት ካርታው ላይኖር ስለማይችል እኛ እናት ካርታ ሰጥተን ነው የምናገበያያችሁ። ያለ ሰው ትልቅ ሴፍቲ ነው። እሺ አሁን ደግሞ ስለ ዋጋዎች ውስጥ አንዳንድ ነገር ብትለኝ። አሪፍ። ከ8 ሚሊዮን 800 ሺህ ብር ጀምሮ ጠቅላላ ክፍያ በ3 ዓመት እስከ 4 ዓመት ድረስ የምትከፍሉት በቅድም በተናገርኩት ፎርም ማለት ነው። ከዚህ ጀምሮ ይኖረናል ባለ አንድም ባለ ሁለት። ወደ ሱቅ ስንመጣ ደግሞ ከ2 ሚሊዮን 400 ሺህ ብር ጀምሮ የንግድ ሱቅ 20 ካሬ 18 ካሬ በምትፈልጉት ካሬ አማራጭ ከ2 ሚሊዮን 400 ሺህ ከ2 ሚሊዮን 500 ሺህ ብር ጀምሮ ሱቆች አሉ፣ የገበያ አማራጮች ማለት ነው። አፓርትመንት ጋር ደግሞ ስንመጣ ቅድም እንዳልኩት ከ8 ሚሊዮን 800 ሺህ ብር ጀምሮ በ4 ዓመት ጊዜ በ3 ዓመት ጊዜ የሚከፈል አለ። አሁን ላይ ግን ደግሞ ያለው ገንዘብ ቫልዩ ስላለው አሁን ላይ ያለውን ገንዘብ የሚከፈል ከሆነ ቅድም ያለውን 30-35% ዳጎስ ያለ ዲስካውንት ከዛ ላይ እናነሳለን ማለት ነው። ያኛው ፋይናንስ ተመላሽ ይሆናል። እሺ ያው እንግዲህ በጣም ብዙ መረጃዎችን ተለዋውጠናል ብዬ አስባለሁኝ። የኛን ቻናል እያየ ያው ብዙ ደንበኛ ሊመጣ ይችላልና እስቲ ምን ምን አላችሁ? እሺ አሁን ላይ እኛም ብሎ ለሚመጣ ከስተመር ያዘጋጀ ነው ጥሩ ፕሮጀክቶች አሉ። ሳር ቤት አደባባይ ጋር ከ76 ካሬ ጀምሮ ባለ አንድም ባለ ሁለት መኝታ ቤቶች አንድ አፓርትመንት አለ። እንዲሁም ደግሞ ቡልጋሪያ ጋር የንግድ ሱቆችን ከ3 ሚሊዮን 500 ሺህ ብር ጀምሮ እሱንም አዘጋጅተናል ማለት ነው። እናንተም ብሎ ደግሞ ለሚመጣ ከስተመር ምናልባት ባለ ሁለት መኝታ ቤት ለገዛ ጨማሪ አንድ የንግድ ሱቅ ጨማሪ እንሰጣለን ማለት ነው። 100% ከፍሎ ለሚገዛን ማለት ነው። ምናልባት ሱቅ ደግሞ 2 ሱቅ ወይ 3 ሱቅ ደግሞ በቲም መተው የሚገዙ ካሉ ደግሞ አንድ ተጨማሪ ሌላ ሱቅ የምንመርቅ ይሆናል ማለት ነው። ግን 100% ከከፈሉ ነው እና ይህንን ኦፈር ይዘን እንጠብቃለን። ለመጀመሪያ 10 ከስተመሮች ይህንን ልናገር እወዳለሁ። እሺ ዮሐንስ፣ የነበረን ቆይታ በጣም ቆንጆ ነበረ። በመጨረሻ መናገር የምትፈልገው ነገር ካለ እድሉ ይስጥ። እሺ በጣም ነው የማመሰግነው። እንዲሁም ቴምር ፕሮፐርቲስ ምርጫችሁ እንድታረጉ እኔም እመክራለሁ። ሳሪስ ቲቪንም እንዲመታችሁ ስለጎበኛችሁን ቴንኪዩ እንላለን። እንዲሁም እኛን እንድናማከራችሁ የምትፈልጉ ከሆነ በ0938 94 0134 ደውላችሁ ኮንሰልት ልናረጋችሁ እንችላለን። ያለውን ፕሮጀክቶች በደንብ ከአስከፋ ማክረን አንድ ላይ ፋሚሊ የምትሆንበትን ኦፖርቹኒቲ እንፈጥራለን። በጣም ነው የማመሰግነው። እኔም አመሰግናለሁ። መልካም ቀን ተመልካቾቻችን። ዛሬ ከቴምር ፕሮፐርቲ ጋር የነበረን ቆይታ ይህን ይመስል ነበረ።